ሰላም እንዴት ናችሁ? የአይሶኒየም ሊኩዊድ ግላስ ዋተርፕሩፍ ኬሚካል ብዙዎቻችሁ ታውቁታላችሁ። ብዙዎቻችን የምናውቀው ሴራሚክ ላይ ቀብተን ውሃ እንዳይሰርግ ብቻ ነው። ግን እሱ ብቻ አይደለም ጥቅሙ። ፐርኬ ላይ፣ የብረት በሮች ላይ፣ የእንጨት በሮች ላይ፣ በተለይ የሽንት ቤት በሮች ላይ ብንቀባው ለማጽዳትም ምቹ ነው። እንጨቱ እንዳይበሰብስ፣ ብረቱ እንዳይዝግ ያደርግልናል። ለማጽዳት እንዳልኳችሁ በጣም ቆንጆ ነው። ስለዚህ አይሶኒየም ሊኩዊድ ግላስን ተጠቀሙበት። ሌላው ውጭ ላይ ስንቀባው ስንሰራው ወደ ታች እንዳይሰርግብን ከሆነ የምንጠቀመው ወይዘሩን በጣም ማየት አለብን። ሊኩዊድ ግላሱ በባህሪው የሚፈልገው የፀሐይ ወይም የሙቀት መጠን አለ። እሱን ለመስራት ቢያንስ በተከታታይ የ2 ቀን ፀሐይ ከመስራትን በፊት ከሰራን በኋላ እንደዛ ነው የሚፈልገው። ሴራሚክ ላይ ከሆነ የምንሰራው ዋተርፕሩፉን ውስጥ ላይ እንደ ትላንትናና እንደ ዛሬ ዘንቦ ከሆነ በተከታታይ ለ5 ቀን ፀሐይ ማግኘት አለበት ቦታው። ምክንያቱም የገባው ውሃ መትነን ስላለበት እና እሱን ማየት በጣም ያስፈልጋል። ወይዘር አይታችሁ ዋተርፕሩፉን ቀቡት። ፀሐዩን ሳታይ ሊኩዊድ ግላስ ባትሰሩ የተሻለ ነው። ዳታሽ ከፈለጋችሁ ቴሌግራም ላይ ሀይበሉ።